ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ውድ ሱመያዎች እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ ሰላም ነን። ይሄ ምን ይባላል? እስቲ ገምቱ ጀማ። ይሄ አይሽ ባለሃም ይባላል ማለት ነው። ጠይብ ይሄ የሚሰራው እንዴት መሰላችሁ? ኮራዝ ጣሂንያ ከል ለሃም መፍሩም ይሆንና ይሰራል። አይ ባጂና ማለት ነው። ባጂናው ሲቦካ በላይ አድርጋችሁ ትሰራላችሁ። ከዚህ ደግሞ ፈጢራ ጅብና ቢያጥ ጅብና መንዘልላ ይሄንና ደግሞ ሻባት ይደረግና ጅብናው ላይ ይሆናል ማለት ነው። እና በዚህ መልኩ ይሰራል። ይሄ ኢንሻአላህ አንድ ቀን አሰራሩ እንዴት እንደሆነ አሳያችኋለሁ ውዶቼ። እና እንደዛ እናደርጋል። ኑ ብሉ እንብላ። ያምራል አይደል? ሁሉ ማሻአላህ። እና አበረታቱን፣ አጠናክሩን፣ ጠንክሬ በሉ። ኮሜንት ጻፉ፣ ላይክ አድርጉልን ማለት ነው ኢንሻአላህ። እሺ እና በዚህ መልኩ ነው ውዶች ኢንሻአላህ እንቆርሳለን። ሲያብረን እንቆርስ። በጣም የሚያምረው ነገራችን ላይ ጥቅም ደግሞ አላሳያችሁም ነው። ራሱ ማሻአላህ ቀንበር አላረረም፣ ቀንበር ነው ያለው ማለት ነው። ይሄም እንደዛ አላዝም ምንም አላለም። ይበላል። ይሄ በሰላጣ ሀረ ነው የሚበላው ነገራችን ላይ ሰላጣ አረጉና ይበላል ኢንሻአላህ። እንዴት እንደሆነ አሰራሩን ደግሞ ወደፊት አመጣላችኋለሁ። እና በረሃቱን ወጭ እንቱ ረብሻሳ ማለሽ ይሄ ነገር እንትን ዩቲዩብ ይፈቅደዋል፣ ስኪኑን አይፈቅደውም። አላሁ አለ ዩቲዩብ አላውቅም ነገራችን ላይ ኢንሻአላህ ወደፊት አውቃለሁ ማለት ነው። ሊጥ እንዳይመስላችሁ ይሄ ነጩ ጅብናው ነው። ጅብና ቢያጡ ነሽ እና በዚህ መልኩ ቆረሳል በላን ማለት ነው። ወደዚህኛው ደግሞ ነገራችን ላይ ኮራዝ ይሄ የሚባለው የሀገራችን ቀይ ሽንኩርት ቅጠሉ አለ አይደል? ልክ እንደዛ ነው ማለት ነው። እርግጠኛ አይደለሁም የቀይ ይሁን የነጭ ይሁን አላሁ አለም። ጠይብ እና ይሄንን ይመስላል። በዚህ መልኩ እንበላል ማለት ነው።
አጂና ያው ዳቦ እንደምትጋግሩ ነው የምናደርገው ማለት ነው። እንደው ቪዲዮ የሚወጣው ጉድ ፈላ